የሰው ስጋ መብላት ይቻላል ብለህ ታምናለህ? አይቻልም ብለህ? አይቻልም። በእስልምና እንደዚህ የሚል የለም። ሙሉ በቃሉ መሰረት የሰውን ስጋ ብሉ የሚል የለም። መልካም። አንድ አካል ስለዚህ የሰውን ስጋ ብሉ ቢል ሴጣን ነው እሱን ማንም ሊከተለው አይገባም፣ የሴጣን ተከታይ ነው ማለት ትችላለህ? ካለ ነው ኖ አሁን ኖረም አልኖረም ለጊዜውም ተወውና፣ እኔ አሁን ብጠይቀኝ ሰዎችን ከተራባችሁ አርዳችሁም ቢሆን መብላት ትችላላችሁ፣ ክርስቲያን አይሆኑ እንጂ ሌሎችን እንደዚህ አድርጉ ሚል ካለ እሱ ሴጣን የተጠናወተው ነው ብዬ እላለሁ። አንተ በደንብ አስተብላውኪ ሰዎችን አርዳችሁ ሙስሊሞች ከተራባችሁ ብሉ ብሎ የሚያዝ አካል ሴጣናዊ ነው፣ ጤናማ አይደለም። እንደዚህ አይነት ሚያዝ ሴጣን የተጠናወተው ነው ማለት ትችላለህ? አይቻልም። ለምን ነው ማችለው? ምክንያቱም የሰው ስጋ መብላት አይቻልም ብለህ የለ እንደ የሰው ስጋ መብላት ማይቻል ከሆነ ሰዎችን አርዳችሁ ብሉ ከተራባችሁ ሚልን ይሄ ሴጣናዊ አስተምሮ ነው። ሰውየውን ለምን አትለውም? አንተ የምታስተምረው ሴጣን የተጠናወተ ስለሆነ ሴጣናዊ ነው ለምን አትለው? እሱ በእርግጥ ትክክል ነው ካለ ያስብላል፣ ሴጣናዊ ያስብላል። እውነት ከሆነና ያው መረጃው ካለና እንደዚህ የሚል የሚያዝ ከሆነ ሊል ይችላል። በቃ ይሄ እርግጥ ነው። ስለዚህ እስቲ በለው አንድ አካል ሰዎችን ከተራባችሁ አርዳችሁ መብላት ትችላላችሁ ያለ ሴጣናዊ ነው በለው እስቲ። አልቀበለውም፣ ሴጣናዊ ነው በል። ይሄ እኮ የታወቀ እኮ ነው። ይሄንን ሊል የሚችል የለም። ሴጣናዊ ሊል የሚችል አይደለም። እንደዛ ሳይሆን እንዳልኩ ብቻ የምትለው ተተራባችሁ ሰዎችን አርዳችሁ የሚሆን ገላችሁ የሚሆን የሞተውን ሬሳ ብሉ የሚል ካለ እርሱ ሴጣን የተጠናወተው ነው፣ አልከተለውም በል። እሱ ሰይጣን የተጠራወተው ነው፣ እኛ እንከተለውም። ይሄንን ሙስሊሞች በሙሉ አይከተለውም። ይሄንን ምን ያለን ሰውን አርዶ ብሉ ከተራባችሁ የሚል ካለ ይሄን በፍጹም አይከተልም። መልካም። የእስልምና መዛቦች ስንት ናቸው? መዝሃቦች ኪታቦች ናቸው። መዛቦቻችሁ ማለት ነው፣ ስኩል ኦፍ ቶቶቻችሁ በጣም ብዙ ናቸው። እኔ ስንት ሁሉ እንኳን አላውቃቸውም። በጣም ብዙ ናቸው። አንተ የምታውቃቸው እስኪ? ከዛሃቦች የማውቃቸው ኢማሙ ሻፊ፣ ቡሃሪማ አዲስ ነው፣ መዛብ ሳይሆን። ሻፊን ትከተላለህ? ሙስሊም ነው ሻፊ። ቡሃሪ አዲስ ነው እንዴ? ትልቅ ዑለማ ናቸው ሻፊ።